እስቲ ልጅ አስገድዷት እንዳይሆን ብዬ ልጠይቅሽ ነው። አስገድዶሽ ይሁን ወይስ በራሱ ፈልገሽ ነው? አይ አይደለም፣ ራሴ ፈልጌ ፈቅጄ ነው። ፈቅደሽ? እሺ። ምን እምነት ተከታይ ነበርሽ? ኦርቶዶክስ። ኦርቶዶክስ። ኦኬ። እሺ። የነበርሽበት እንግዲህ ኢየሱስ ክርስቶስን አምላክ መሆኑንና ለእሱ ሲሰገድ እንደነበረ ነው እና ያ አምልኮ ለኢየሱስ ለሰው ልጅ አይገባም ብለሽ ትተሽው እየወጣሽ ነው? አዎ። ኦኬ። እሺ። እኛ ሙስሊሞች የምናመልከው አንድ አላህ ነው። ያ አላህ ደግሞ ኢየሱስ ክርስቶስንም እቺን ዓለምን የፈጠረና ኢየሱስንም የላከ አምላክ አላህ ይባላል። ከሱ ውጭ ሌላ አምላክ እንደማይገዛ ነው ሙስሊሞች እና እሱን የሚገዙት። ስለዚህ ከሱ ውጭ ሌላ አምላክ የለም ብለሽ ወደ እስልምና የመምጣት ፍላጎት አለሽ? አዎ፣ በጣም በደስታ። ኦኬ፣ ማሻአላህ። እንደዛ ከሆነ ለኔ ጋር እኔ ምሎን ተከትለሽ ከኔ ጋር ትያለሽ። እሺ እንዲያንሽና አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ أن محمدا رسول الله وأن عيسى عبد الله ورسوله በእውነት የምመለክ ምን አልከኝ? በእውነት የሚመለክ ከአንድ አላህ ውጪ ሌላ አምላክ እንደሌለ መሰክራለሁ። ነቢ ሙሐመድም እውነተኛና የመጨረሻ ነቢይ መሆናቸውን በልቤ አምኜ በምላሴ መስክሬያለሁ። ኢየሱስም የአላህ መልእክተኛና ባሪያ እንጂ አምላክ እንዳልሆነና የአምላክነት ስልጣንም እንደሌለው የእግዚአብሔርም ወይም የአላህ ልጅም እንዳልሆነ በልቤ አምኜ በምላሴ መልእክተኝነቱን መስክሬያለሁ። ማሻአላህ። አላሁ አክበር። ማሻአላህ። እምነት አመጣሽ። እንግዲህ አንቺ ኦርቶዶክስ ነሽ ያልሽ፣ ኦርቶዶክሶች አንድ ሴት ልጅ ከተወለደች በኋላ በ80 ቀን ትጠመቃለች። ካልተጠመቀች ክርስቲያን አትሆንም። ግን የተፈጠረችበት እምነት ደግሞ ሙስሊም ናት። አንድ ወንድ ደግሞ በ40 ቀን ነው የሚጠመቀው። ካልተጠመቀ እሱ ክርስቲያን ሳይሆን ሙስሊም ይባላል። አንቺ የተወለድሽበት ሳይጠምቁሽ በፊት ሳይቀይሩሽ በፊት የተወለድሽበት እምነት ነው የተመለሽበት እና ስለዚህ አላህ ሱብሓነሁ ወተዓላ እንኳን ለዚህ እስልምና እጩ አድርጎ ወደዚህ አመጣሽ ልሻለሁኝ። እንኳን ደስ አለሽ፣ እኛንም ደስ ብሎናል። እህታችን በርቺ፣ ጠንክሪ። እንግዲህ እስልምና ላይ መማር እውቀትን መገንባት ነው የሚያስፈልገው። ስለዚህ እንድትማሪ እውቀት እንድትጨምሪ እንድትፈልጊ አደራ ልሻለሁ። በዚሁ
ከአሁን በኋላ ደግሞ ይትሽ እንዴት ከምሰገድ የሰላትና ያሰጋገድ ነገራቶችን ታስተምርሻለች ብዬ ተስፋ አደርጋለሁ። ከእሷም ትማሪ ግሩፕ ውስጥ ገብተሽ አንዳንድ ነገራቶች ተምሪ። ከዛ ውጭ ጥያቄም ካለሽ እኛ ጋር መጥተሽ መጠየቅ ትችያለሽ እልሻለሁ። አንድ ጥያቄ አለኝ። ይቻላል። ስሜ በፊቱ ስሜ ያው ቤተልሔም ነው እና የአሁኑ ስሜን እንዴት ነው ማውጣት የምንችለው? ደስ አለሽ ስም መቀየር ትችያለሽ። ከፈለግሽ መቀየር ትችያለሽ። ከፈለግሽም ቤተልሔም ማለት ትችያለሽ። የፈለግሽውን ነገር ራሴ መቀየር እችላለሁ አይደል? ደስ ያለሽውን ስም አሁኑኑ ብትነግሪን እኛም በዛ እንድንጠራሽ ምትወጂና ምትፈቅጂው ካለ በቃ አለች እናቴ እሷ ታውጣልኝና እሷ ታወጣለች። በቃ እናትሽ ሙስሊም ናት ወይ እንደው እዚሁ ትወዳለች? አይ አሁን የእሷ የጓደኛዬ እናት ናት። አሁን ይህንን ላይቭ ላይ ያስገባችኝ። ማሻአላ በጣም ደስ ይላል። መስቀል ምናምን የለሽም አይደል?